ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ። በእውነት ነው በሽተኞች ነን፣ ግን ፎር ዋን ሞር በሽተኛ ቦታ አለና አንተም በሽተኛ ነን ተቀላቀለ። ቤተክርስቲያን ፐርፌክት አይደለችም አሉ አንድ አባትና ህልውና አይደለም ቤተክርስቲያን በህልውና ፐርፌክት የኛ ስብስቡን ነው። ያ ስብስብ ፐርፌክት አይደለም፣ ፍጹም አይደለም። ፍጹም ላለመሆኑ አንዱ ማስረጃ አንተ እዛ ውስጥ መኖርን ፍጹም አይደለም አይደል? አንተ ፍጹም ካልሆንክ ሁሉ ፍጹም ሊሆን አይችልም። ቆራቢ ያልሆነ ክርስቲያን የለም። እስካሁን ያልቆረበ ኦርቶዶክሳዊ የለም። ሁሉም ኦርቶዶክሳዊ ገና ክርስቲያን በሆነበት በመጀመሪያው ቀን ስጋው ደሙን ተቀብሏል። ያ የተቀበለው ስጋው ደሙ ደግሞ የሚጠፋ ወይ የሚያረጅ የሚበላሽ አይደለም፣ ውስጣችን አለ። እስር ቤት የሚሆን ከሆነ ኦልሬዲ ታስረናል ማለት ነው። ዛሬ ወደ ቅዱስ ቁርባን ስላልቀረብን ያ እስራት አይቀርም፣ ውስጣችን አለ ያ ነገር። ሃይማኖትን ፈጽመን ክደን ከእግዚአብሔር እስካልተለየን ድረስ ከውስጣችን አይጠፋም። ግን እሺ ይሁን እስራት ነው እንበልና እስራት ነው ስንል ምን ማለታችን? ኃጢአት ለመስራት ነጻነት አይሰጥም ማለት እኮ። ሌላ እኮ ምንም የተለየ ትርጉም ታስራል ስትባል ኃጢአት እንደ ልብ መስራት አትችልም ነው እያልክ ያለው። ቅዱስ ቁርባን እውነት ነው ከኃጢአት ይከለክላል። ለኃጢአት እስራት ነው። ኃጢአት እንዳሰራ የሚጠብቅ አጥርህ ነው፣ መድኃኒትህ ነው። ሰው ኃጢአት እንደ ልቤ መስራት አልችልም ከቆረብኩኝ ብሎ ከቅዱስ ቁርባን እያራቅ ያለው ሰው የምርጫ ጉዳይ ነው። ምንም ማድረግ የምንችለው ጉዳይ አይደለም ማለት ነው። ከተማ ላይ ከሚኖር አንድ ወጣት ገዳም ውስጥ የሚኖርን አባት ምግባር አትጠብቅ። ወጣቱ ከእግዚአብሔር እስካለየው ድረስ ማንኛውንም ነገር በስርዓትና በልክ ማድረግ ይችላል። ከእግዚአብሔር የሚለየው ነገር ከሆነ ግን ስለቆረብክ ስላልቆረብክ አይደለም። ቤተክርስቲያን የትኛውም መጽሐፏ ላይ ለቆራቢዎች ይሄን ማድረግ አይቻልም፣ ለማይቆርቡ ሰዎች ደግሞ ይሄን ማድረግ ይቻላል የሚል ህግ የላት። ይሄን ስላልተረዳን ምን እናደርጋለን? ቆራቢ ሆና እንዴት እንደዚህ አይነት ቦታ ትታያለች? እሱ ቆራቢ ሆኖ እንዴት እንደዚህ ያደርጋል ምናምን ብለን ሰዎቹ መቆረባቸው ሳይንስ ጭራሽ እኛ እንፈርድባቸዋለን። በመቆረባቸው የሆነ የተለየ ሪስፖንሲቢሊቲ ኃላፊነት ያለባቸው እስኪመስል ድረስ በእነሱ ላይ መፍረድ፣ በእነሱ ላይ ጣት መጠቆም እና ሰው እንዲፈራ ሰው አጠገቡ አጥቢያ ቤተክርስቲያን እያለ ቆራቢ መሆኑ እንዳይታወቅ ገዳም ሄዶ ይቆርባል። ሩቅ መንገድ ተጉዞ ማለት ነው። የሰውን ፍርድ የሰውን ምላስ ፈርቶ ነው። ቅዱስ ቁርባን ለኃጢአት መሞት ነው፣ ለእግዚአብሔር መመረጥ ነው፣ ከእግዚአብሔር ጋር ለመኖር መወሰን ማለት ነው። ከዛ ባለፈ የተለየ ሌሎች ክርስቲያኖች ላይ የሌለ እኛ ላይ ብቻ የሚመጣ ሪስፖንሲቢሊቲ የለም። ቆራቢዎች በመሆናችን ህይወታችን ድራማቲካሊ መቀየር አለበት ማለትም አይደለም። ወይ ደግሞ ሁሉን ነገር ካቆምን በኋላ ሁሉን ነገር ካስተካከልን በኋላ ነው የምንመጣው ማለትም አይደለም። ቅዱስ ቁርባን እንደዚህ አይነት ኃላፊነትን አይሰጥም። ለመለወጥ ለመቀየር የተሻለ ሰው ለመሆን ነው እንጂ የምንቆርበው የተሻለ ሰው ስለሆንን ማህተም ማረጋገጫ እንትና በቃ ጥሩ ክርስቲያን ብለን እሱን ለማረጋገጥ የምንወስደው ነገርም አይደለም። ጥሩ ክርስቲያን ለመሆን እንደ መድኃኒት የምንወስደው መታገያችን ነው። ከሚገጥሙን መሰናክሎች አንዱ ንስሐ አባቶች ራሳቸው ናቸው። በዚህ እድሜሽ እንዴ ለምን በዚህ እድሜሽ እንዴ ነው የምትቆርቢው? እንዴ ገና እኮ ነው ምን አይተ የሚሉ አባቶች ራሱ አሉ፣ ካህናት ሆኖ ማለት ነው። ልጄ በቃ የወር አበባ አይታለች ከዛሬ በኋላ አትቆርብም የሚሉ እናቶች ይገጥሙናል። እንደዚህ ነገሮች አሉና የመጀመሪያው ችግር ያለማወቅ ስለሆነ መቀረፍ ያለበት ከዛ ጀምሮ ይመስለኛል። የገባው ወጣት ደግሞ መወሰን ነው የሚከብደው። ወይ የራሱን በደል ወይ የሆነ ነገር አስቦ ምናምን ነገር የሆነ ቀን እንደሚያደርገው ያውቃል። ግን የሆነ ቀን እንደሚሆን ላይፉ ላይ የሆነ ቀን ሀፕን እንደሚያደርግ ከማሰብ ያለፈ ቁርጥ አድርጎ ግን ቀን አልወሰነም።